በጣም ተቀራራቢ ውጤቶች ያሉበትም ቦታ አለ። ግን አብላጫ ቁጥር ያገኘ ስለሆነ በአንድም ይሁን በሁለት አብላጫ ቁጥር የያዘውን ሰው ነው እንትን አቶ ሰብስቤ ሁለት ቡድን አለ። ጨረሳችኋል? መጀመሪያ ለጸሐፊነት ከተወዳደሩት ውስጥ ዶክተር ሰለሞን ታደሰ ነበሩ። ዶክተር ሰለሞን ባሶሬና አቶ ታደሰ ነበሩ ለጸሐፊነት የተወዳደሩት። አቶ ታደሰ 71 ድምፅ አግኝተዋል። ዶክተር ሰለሞን 76 ድምፅ በማግኘት አሸንፈዋል። አምስት ሰዎች ድምፅ አልሰጡም። ብላንክ ሌቶች ለማድረግ አንችልም። ፐብሊክ ሪሌሽን የተወዳደሩት ሜሮን እና ሲሳይ ሙሉዓለም። ሜሮን 18 ድምፅ፣ ሲሳይ ሙሉዓለም 27 ድምፅ። የፕሬዝዳንት ነው ዶክተር ዱሰከት 102 ቮት፣ ተሻገር ዘውዴ 38 ቮት፣ አባ ማርቆስ 8 ቮት። እንደምን ከረማችሁ? መጀመሪያ ከስሬ ብሎ እስካሁን ድረስ እኔ ጋ ያለው 5 ተወዳዳሪዎች ነበሩ። ሶሻል አፌርስ ነው። ከታች ሊጀምር 7 ሰው አልመረጠም ወይም 2 መርጦ ያው ኢንቫሊድ ይሆናል። ሌላው እየው ኃይሌ 8 ቦታ አግኝተዋል። መሰረት ክንዴ 28 ፖይንት አግኝተዋል። አቶ ተስፋዬ ታሉ 44 ፖይንት ነው። ኢየሩሳሌም ውብሸት እሷ ነች ሀይስት ያገኘችው 63 ነው። እንደምን ዋላችሁ። በመጀመሪያ እኔ የተሰጠኝ የቫይስ ፕሬዚዳንት ነው። 4 ሰዎች ተወዳዳሪ ነበሩ። እንደ አጋጣሚ 2 ሰዎች አልተገኙም። ካሳሁን ዳባና መስፍን ደስታ አልተገኙም። የተወዳደሩት ዮሐንስ ጌታቸውና ተስፋዬ ሰቦቃ ናቸው። 2 ድምፅ ብቻ ነው እንትን ያሉ። በጣም በሚገርም ወይም ደግሞ በሚያሻማ ድምፅ ነው የተበላለጡት። እናንተ ከመረጣችሁት አኳያ ማን የሚያሸንፍ ይመስላል? 63 ድምፅ በማምጣት ተስፋዬ ሰቦቃ ሲያልፉ፣ ዮሐንስ ጌታቸው ደግሞ 62 ድምፅ በማምጣት ሌላኛው አናውንስ ማድረግ ያለብን የትሬዠሪውን ቦታ ከዚህ ላችሁ እንደሆነ 1 ሰው ብቻ ነው የተወዳደረው። ስለዚህ በአክላሜሽን አዜብ መኮንን ነች ማለት ነው ይዛ ፋይናንስ ሶሪ ሁለት የተበላሸ ድምፅ አለ ለትሬዠር እና ብሌን 75 ድምፅ ስታገኝ ዚያድ 74 በአንድ ድምፅ ነው። ስብሰባችን አብቅቷል።
Sí.